አንደኛው እንግዲህ ኒሞኒያ ምንድነው የሚለውን ነገር እናያለን። ሁለተኛ ደግሞ ክላሲፊኬሽን ወይም ደግሞ ታይፕስ ኦፍ ኒሞኒያ እናያለን። ሶስተኛው ኮዝ ኦፍ ኒሞኒያ፣ ኒሞኒያ በምን ምክንያት ሊመጣ ይችላል የሚለውን ነገር እናያለን። አራተኛው ሲምፕተምስ ኦፍ ኒሞኒያ፣ በኒሞኒያ የተያዙ ሰዎች ወይም ደግሞ በሳምባ ምች የተያዙ ሰዎች ምን ምልክት ያሳያሉ የሚለውን እናያለን። አምስተኛው ዲያግኖሲስ ኦፍ ኒሞኒያ፣ ኒሞኒያ ያለባቸውን ሰዎች እንዴት ማወቅ ይቻላል የሚለውን ነገር እናያለን። ስድስተኛው ትሪትመንት፣ ኒሞኒያ ያለባቸውን ሰዎች እንዴት ትሪት ማድረግ እንችላለን የሚለውን ነገር እናያለን። ሰባተኛው ፕሪቬንሽን፣ ኒሞኒያን ከመያዙ በፊት እንዴት መከላከል እንችላለን የሚለውን ነገር እናያለን። ስምንተኛው ኮምፕሊኬሽንስ ኦፍ ኒሞኒያ፣ ኒሞኒያ ያለባቸውን ሰዎች ትሪት ካላደረግነ ምን ሊመጣ ይችላል የሚለውን ነገር እናያለን ማለት ነው። ሰላም ጤና ይስጥልን ውድ የኢትዮ ሄልዝ ቲዩብ ቤተሰቦች እንዴት ናችሁ? ዛሬ ደግሞ በድጋሚ በአዲስ ቪዲዮ ተመልሰን ተገናኝተናል። የዛሬው ርዕሳችን የሚሆነን ደግሞ ስለ ኒሞኒያ ነው ማለት ነው። ኒሞኒያ። ስለዚህ ኒሞኒያ ምንድነው የሚለው ነገር በዛሬው ቪዲዮ በደንብ እናያለን ማለት ነው። ቪዲዮውን ላይክ በማድረግ ጀምሩ፣ እንደምትወዱት እርግጠኛ ነኝ። ስለዚህ በዚህኛው ቪዲዮ አንደኛው ዲፊኒሽንስ ኦፍ ኒሞኒያ ወይም ደግሞ የሳምባ ምች ማለት ነው። ሁለተኛው ታይፕስ ኦፍ ኒሞኒያ እናያለን። ሶስተኛው ኮዝ ኦፍ ኒሞኒያ እናያለን። ኮዝ ኦፍ ኒሞኒያ እናያለን። አራተኛው ሲምፕተምስ ኦፍ ኒሞኒያ እናያለን። ኒሞኒያ እናያለን። አምስተኛው ዲያግኖሲስ ኦፍ ኒሞኒያ እናያለን። ስድስተኛው ትሪትመንት ኦፍ ኒሞኒያ እናያለን። ሰባተኛው how to prevent, prevention of pneumonia እናያለን። and ስምንተኛው complication of pneumonia እናያለን ማለት ነው። ስለዚህ አንደኛው እንግዲህ ኒሞኒያ ምንድን ነው የሚለውን ነገር እናያለን። ሁለተኛ ደግሞ ክላሲፊኬሽን ወይም ደግሞ ታይፕስ ኦፍ ኒሞኒያ እናያለን። ሶስተኛው ኮዝ ኦፍ ኒሞኒያ፣ ኒሞኒያ በምን ምክንያት ሊመጣ ይችላል የሚለውን ነገር እናያለን። አራተኛው ሲምፕተምስ ኦፍ ኒሞኒያ፣ በኒሞኒያ የተያዙ ሰዎች ወይም ደግሞ በሳምባ ምች የተያዙ ሰዎች ምን ምልክት ያሳያሉ የሚለውን እናያለን። አምስተኛው ዲያግኖሲስ ኦፍ ኒሞኒያ፣ ኒሞኒያ ያለባቸውን ሰዎች እንዴት ማወቅ ይቻላል የሚለውን ነገር እናያለን። ስድስተኛው ትሪትመንት፣ ኒሞኒያ ያለባቸውን ሰዎች እንዴት ትሪት ማድረግ እንችላለን የሚለውን ነገር እናያለን። ሰባተኛው ፕሪቬንሽን፣ ኒሞኒያን ከመያዙ በፊት እንዴት መከላከል እንችላለን የሚለውን ነገር እናያለን። ስምንተኛው ኮምፕሊኬሽንስ ኦፍ ኒሞኒያ፣ ኒሞኒያ ያለባቸውን ሰዎች ትሪት ካላደረግነ ምን ሊመጣ ይችላል የሚለውን ነገር እናያለን ማለት ነው። አንደኛው እንግዲህ ዴፊኒሽንስ ኦፍ ኒሞኒያ ነው። ስለዚህ በዴፊኒሽን በምንጀምርበት ጊዜ ዴፊኒሽንስ ኦፍ ኒሞኒያ፣ ዴፊኒሽን በምናይበት ጊዜ is inflammation of lung parenchyma. ኒሞኒያ ምንድነው ካልነ ኒሞኒያ is the inflammation of lung parenchyma። ብዙውን ጊዜ የአንድን ኦርጋን ኢንፍላሜሽን ለመግለጽ የምንጠቀመው ሰፊክስ ITS ነው አይደለ? ለምሳሌ the inflammation of cellulitis ነው። the inflammation of pancreatitis ነው። ግን the inflammation of lung ከሆነ ኒሞኒያ ነው ማለት ነው። ስለዚህ ለንግ በምን ምክንያት ኢንፍሌምድ ሊሆን ይችላል? አንድ በቫይረስ ኢንፍሌምድ ሊሆን ይችላል፣ በባክቴሪያ ሊሆን ይችላል፣ በፈንገስ ሊሆን ይችላል፣ ኬሚካሎችን ኢንሄል በማድረግ ሊሆን ይችላል። ስለዚህ ማንኛውም ቲንግ ገብቶ ለንግን ኢንፍሌምድ ካደረገ፣ ሎወር ሬስፓራቶሪ ሲስተም ኢንፍሌምድ ካደረገ ኒሞኒያ እንላለን ማለት ነው። ስለዚህ ኢን ሾርት ዴፊኒሽን ኒሞኒያ ኢዝ the inflammation of lung parenchyma ነው ማለት ነው። so it can be one or both lungs። ስለዚህ ኒሞኒያ
አንድ ለንግ ሊሆን ይችላል ወይም ደግሞ ሁለቱንም ሳምባ ሊያጠቃ ይችላል ማለት ነው። ኦኬ ዲፊኒሽን ካየን በኋላ ሁለተኛው ምንድነው? ታይፕስ ኦፍ ኒሞኒያ ነው። ሶ ታይፕስ ኦፍ ኒሞኒያ በምናይበት ጊዜ ሁለተኛው ታይፕስ ኦፍ ኒሞኒያ። ስለዚህ ታይፕስ ኦፍ ኒሞኒያ በምናይበት ጊዜ ባይ ዘ ዌይ ታይፕስ ኦፍ ኒሞኒያ አንደኛው ቤዝድ ኦን ዘ አኳየርድ ክላሲፋይ ማድረግ እንችላለን። ሁለተኛው ቤዝድ ኦን ዘ ኮዛቲቭ ፓቶጅን ክላሲፋይ ማድረግ እንችላለን። ለምሳሌ ቤዝድ ኦን ዘ ፓቶጂኒክ ኤጀንት ቫይራል ኒሞኒያ፣ ባክቴሪያል ኒሞኒያ፣ ፈንጋል ኒሞኒያ ብለን ክላሲፋይ ማድረግ እንችላለን። ቤዝድ ኦን ዘ አኳየርድ ደግሞ አንደኛው ኮሚኒቲ አኳየርድ ኒሞኒያ። ሶ አንደኛው እንግዲህ ኮሚኒቲ አኳየርድ ኒሞኒያ ነው። ዲፊኒሽኑን እንዳለ ልጻፍላችሁ እዚህ is pneumonia acquired from outside of healthcare setting። ይሄኛው ታይፕስ ኦፍ ኒሞኒያ ደግሞ ፔሸንቱ በኒሞኒያ የተያዘው ከአካባቢ ነው ማለት ነው፣ ከኮሚኒቲ ነው ማለት ነው። አይዘር ሆስፒታል አይደለም ወይም ደግሞ ኢንቲቤት ተደርጎ አይደለም ኒሞኒያን ያመጣው። ይሄኛው ታይፕ ፔሸንቱ በኒሞኒያ የተያዘው ከአካባቢ ነው ማለት ነው። ስለዚህ ይሄኛው ኮሚኒቲ አኳየርድ ኒሞኒያ እንላለን። ስለዚህ ከኮሚኒቲ ወይም ደግሞ በሚኖርበት አካባቢ ላይ የሳምባ ምች ወይም ደግሞ ኒሞኒያ ሊያመጡ የሚችሉ ኮመን ፓቶጂኒክ ኤጀንቶችን በምናይበት ጊዜ ኮመን ፓቶጂኖችን በምናይበት ጊዜ አንደኛው ስትሬፕቶኮከስ ኒሞኒያe፣ ሁለተኛው ሄሞፊለስ ኢንፍሉዌንዛ፣ ሶስተኛው ማይኮፕላዝማ ኒሞኒያ። ስለዚህ እነዚህ ሶስቱ ፓቶጂኖች ሌሎችም ሊኖሩ ይችላሉ። ኮመንሊ እነዚህ ሶስት ፓቶጂኖች ኮሚኒቲ አኳየርድ ኒሞኒያ የሚያመጡ ፓቶጂን ናቸው ማለት ነው። ሁለተኛው ታይፕስ ኦፍ ኒሞኒያ ቤዝድ ኦን ዘ አኳየርድ። ሁለተኛው ምንድን ነው? ሁለተኛው ሆስፒታል አኳየርድ ኒሞኒያ። ሆስፒታል አኳየርድ ኒሞኒያ ደግሞ ኒሞኒያ that occurs occurs 48 hours or more 48 hours or more after admission to the hospital. By the way ዲፊኒሽኖችን በደንብ መያዝ አለባችሁ። ምክንያቱም ሲኦሲ ላይ ኤግዚት ኤግዛም ላይ እንደዚህ አይነት ነገሮች ይመጣሉ። አሁን ለምሳሌ እንዴት ብሎ ይመጣል ካላችሁ ኒሞኒያ that occurs 48 hours or more after admission to the hospital ብሎ ኮሚኒቲ አኳየርድ ኒሞኒያ፣ ሆስፒታል አኳየርድ ኒሞኒያ፣ አስፓይሬሽን ኒሞኒያ፣ ቲፒካል ኒሞኒያ ምናምን ብሎ ያመጣ ይችላል። ስለዚህ ዴፊኒሽኖችን በደንብ መያዝ አለባችሁ። ኢቭን ኢፍ ትሩ ፎልስ ላይ ራሱ ብዙውን ጊዜ ክላስ ላይ የሚሸውድ ጥያቄ ቢኖር ሆስፒታል አኳየርድ ኒሞኒያ ኢዝ ኤ ኒሞኒያ ዛት ኦከርስ 48 ሃውርስ ወይም ሰዓቱን ወደ ላይ ከፍ አድርጎ ወይም ደግሞ ወደ ኋላ አድርጎ ሊያመጣ ይችላል። 13 ሃውርስ ሊሆን ይችላል፣ 17 ሃውርስ ብሎ ሊያመጣ ይችላል። ብቻ ዴፊኒሽኖችን በደንብ መያዝ አለባችሁ እንዳይሸውዳችሁ። ስለዚህ ሆስፒታል አኳየርድ ኒሞኒያ ኢዝ ኤ ኒሞኒያ ዛት ኦከርስ 48 hours
or more after admission to the hospital። ይህኛው ኒሞኒያ የሚመጣው ፔሸንቱ ወደ ሆስፒታል ከገባ በኋላ 48 ሰዓት ወይም ደግሞ ከዛ በላይ ኒሞኒያ ኦከር ካደረገ ሆስፒታል አኳይርድ ኒሞኒያ ነው ማለት ነው። ሆስፒታል አኳይርድ ኒሞኒያ ለመባል ፔሸንቱ ለሌላ ሕክምና ሊሆን ይችላል ሆስፒታል አድሚትድ ሆኖ 48 ሰዓት ወይም ደግሞ ከዛ በላይ ሆስፒታል ውስጥ ቆይቶ ኒሞኒያ ካመጣ ሆስፒታል አኳይርድ ኒሞኒያ እንላለን ማለት ነው። ሶ ይህኛውን ኒሞኒያ ደግሞ ብዙ ጊዜ የሚያመጡ ፓቶጅኖች ኮመን ፓቶጅንስ ኮመን ፓቶጅንስ አንደኛው ሴዶሞናስ አውሮጂኔሳ፣ ሁለተኛው ስታፋይሎኮከስ አውሬስ፣ ሶስተኛው ኢኮላይ። ስለዚህ ሲዶሞናስ አውሪጂኔሳ፣ ስታፋይሎኮከስ አውሬስ እና ኢኮላይ ብዙውን ጊዜ ሆስፒታል አኳየርድ ኒሞኒያ የሚያመጡ ፓቶጅኖች ናቸው ማለት ነው። ስለዚህ ሶስተኛው ክላሲፊኬሽን ኦፍ ኒሞኒያ ቬንቲሌተር አሶሺየትድ ኒሞኒያ። ይህኛው ኒሞኒያ ደግሞ is a subtype of hospital acquired pneumonia that occurs in patients who are on mechanical ventilator. ሶስተኛው ክላሲፊኬሽን ኦፍ ኒሞኒያ ቤዝድ ኦን ዘ አኳየርድ ቬንቲሌተር አሶሺየትድ ኒሞኒያ ነው። ይህኛው ደግሞ ኢዝ a subtype of hospital acquired pneumonia that occurs in patients who are on the mechanical ventilator። ይህኛው ከሆስፒታል አኳየርድ ኒሞኒያ ጋር የሚለያየው ምንድነው? who are on mechanical ventilator። ልክ እንደ ሆስፒታል አኳየርድ ኒሞኒያ ይህኛው ወደ ሆስፒታል ገብቷል ማለት ነው። ቬንቲሌተር አሶሺየትድ ኒሞኒያ ግን የሚለየው ከምንድነው? ሰውየው በሌላ ችግር ሊሆን ይችላል፣ መተንፈስ ስላልቻለ ሊሆን ይችላል፣ በሌሎች ምክንያቶች የመተንፈሻ አካላት ለመታገዝ ተብሎ ለማገዝ ተብሎ ኢንቱቤት ወይም ደግሞ የብሪዚንግ ሊሆን ይችላል፣ ሌሎች ነገሮችን ኢንቱቤት ተደርጎለት ከሆነ በዛ አማካኝነት ኒሞኒያ ከመጣ ቬንቲሌተር አሶሺየትድ ኒሞኒያ ይባላል ማለት ነው። ስለዚህ ማወቅ ያለባችሁ ነገር ይህም ሰብታይፕስ ኦፍ ሆስፒታል አኳየርድ ኒሞኒያ ነው። ፔሸንቱ ወደ ሆስፒታል አድሚት ተደርጓል ማለት ነው። ነገር ግን ይህኛው ልዩነት ምንድነው? ሜካኒካል ቬንቲሌተር እየተጠቀመ ነው። መተንፈሻ አካላትን የሚያግዝ ቱቦ ገብቶለታል ማለት ነው። በዛ አማካኝነት ነው ኒሞኒያ የመጣው ወይም ደግሞ ሳምባ ምች የመጣው። ስለዚህ ይህኛውን ታይፕስ ኦፍ ኒሞኒያ እንላለን ቬንቲሌተር አሶሺየትድ ኒሞኒያ እንላለን ማለት ነው። ሶ ኮመን ፓቶጂኖችንም በምናይበት ጊዜ ዘሴማስ ሆስፒታል አኳየርድ ኒሞኒያ ነው። በት ኦርጋኒዝሞቹ በጣም መልቲ ድራግ ሬዚስታንስ ናቸው ማለት ነው። ሜዲኬሽኖችን ሬዚስት ያደረጉ እዚህ ላይ ይገኛሉ ማለት ነው። ላይክ ሲዶሞናስ አውሪጂኔሳ፣ ስታፋይሎኮከስ አውሬስ፣ ኢኮላይ ምናምን ቢሆኑ ግን በጣም ሜዲኬሽን መልቲ ድራግ ሬዚስታንስ ያደረጉ ናቸው ማለት ነው። እዚህ ላይ የሚገኙ ቬንቲሌተር አሶሺየትድ ኒሞኒያ የሚያመጡ በጣም ሜዲኬሽን ሬዚስት ያደረጉ ፓቶጅን ናቸው ማለት ነው። ኦኬ አራተኛው ታይፕስ ኦፍ ኒሞኒያ አስፓይሬሽን ኒሞኒያ። ይህኛው ደግሞ ኒሞኒያ caused by inhalation of food
or liquid. Inhalation of food or liquid, or vomit into the lung. ኦኬ አስፓይሬሽን ኒሞኒያ ማለት ኒሞኒያ caused by inhalation of food, liquid or vomit into the lung. ምግብ ሊሆን ይችላል፣ ፍሉይድ ሊሆን ይችላል። አስፓይሬት አድርጎ ወደ ሳምባ ገብቶ ኢንፍላሜሽን የሚያመጣ ከሆነ አስፓይሬሽን ኒሞኒያ ይባላል ማለት ነው። ምግብ ወይም ደግሞ ፈሳሽ ነገር ወደ ሳምባ መግባቱ ብቻ ላይሆን ይችላል። ግን እንደምታውቁት እኛ አፋችን አካባቢ ብዙ ኦርጋኒዝሞች አሉ። እነዛ ኦርጋኒዝሞች አስፓይሬት አድርጎ ወደ ሳምባ ይገባሉ ማለት ነው። የዛኔ ምን ይፈጠራል? ኢንፍላሜሽን ኦፍ ለንግ ይፈጠራል ማለት ነው። ስለዚህ ምግብ በምንበላበት ጊዜ ሊሆን ይችላል፣ ውሃ በምንጠጣበት ጊዜ ሊሆን ይችላል። አፍ ውስጥ ያሉ ማይክሮ ኦርጋኒዝሞች አስፓይሬት አድርጎ ወደ ሳምባ ገብቶ ኢንፌክሽን ኮዝ አድርገው ኢንፍላሜሽን የሚያመጡ ከሆነ አስፓይሬሽን ኒሞኒያ እንላለን ማለት ነው። አስፓይሬሽን ኒሞኒያ የሚያመጡ ኮመን ፓቶጅን በምናይበት ጊዜ ኮመን ፓቶጅንስ አንደኛው ባክቴሪዮይድ ነው። አንደኛው ባክቴሪዮይድ፣ ሁለተኛው ፉሶ ባክቴሪያ። ስለዚህ እነዚህ ሁለት ባክቴሪያዎች ግራም ኔጋቲቭ ባክቴሪያ ናቸው። ብዙውን ጊዜ አስፓይሬሽን ኒሞኒያ ያመጣሉ ማለት ነው። ኦኬ እንግዲህ ታይፕስ ኦፍ ኒሞኒያ ካየን በኋላ ኔክስት ስለ ኮዝ ኦፍ ኒሞኒያ ነው ማለት ነው። ስለዚህ ኮዝ ኦፍ ኒሞኒያ በምናይበት ጊዜ ሶስተኛው ኮዝ ኦፍ ኒሞኒያ። ስለዚህ ኮዝ ኦፍ ኒሞኒያ አንደኛ ምን ሊሆን ይችላል? ባክቴሪያል ኮዝ ሊሆን ይችላል። ባክቴሪያ ሊሆን ይችላል። ሁለተኛው ፈንገስ ሊሆን ይችላል። ፈንጋል ሊሆን ይችላል። ሶስተኛው ቫይረስ ሊሆን ይችላል። ቫይረስ ሊሆን ይችላል። አራተኛው ኬሚካልስ ሊሆን ይችላል። ስለዚህ ኒሞኒያ ወይም ደግሞ የሳምባ ምች ስንል it is the inflammation of lung ነው። ኢንፍላሜሽን ኦፍ ለንግ ደግሞ ወይም ደግሞ ሳምባ በምን ኢንፍሌምድ ይሆናል የሚለው ነገር በምናይበት ጊዜ ደግሞ በባክቴሪያ ኢንፍሌምድ ሊሆን ይችላል፣ በፈንገስ ኢንፍሌምድ ሊሆን ይችላል፣ በቫይረስ ኢንፍሌምድ ሊሆን ይችላል፣ ኤንድ ኬሚካሎች በሚገቡበት ጊዜ ኢንፍሌምድ ሊሆን ይችላል። ሶ ባክቴሪያል ኮዝ ለምሳሌ ቅድም ያወራናቸው ስትሬፕቶኮከስ ሊሆን ይችላል፣ ስታፋይሎኮከስ አውሪየስ ሊሆን ይችላል፣ ባክቴሪዮይድ ሊሆን ይችላል፣ ፎሶ ባክቴሪያም ያልናቸው ሊሆን ይችላል። እነዚህ በሙሉ ባክቴሪያል ኮዝ ናቸው ማለት ነው። ሁለተኛው ፈንጋል ኮዝ። ፈንጋል ኮዝ ደግሞ ለምሳሌ ኒሞሲስቲስ ኒሞኒያ ሊሆን ይችላል፣ አስፐርጂለስ ሊሆን ይችላል፣ ሂስቶፕላዝማ ሊሆን ይችላል። እነዚህ ፈንጋል ኮዝ ናቸው። ሶስተኛው ቫይራል ኮዝ ነው። ለምሳሌ ሄሞፊለስ ኢንፍሉዌንዛ ሊሆን ይችላል፣ አርኤስቪ ሬስፓራቶሪ ሴንሺያል ቫይረስ ሊሆን ይችላል፣ ኮሮና ቫይረስ ሊሆን ይችላል። እነዚህ ቫይራል ኮዝ ናቸው ወይም ደግሞ በቫይረስ አማካኝነት ኒሞኒያ የሚያመጡ ኦርጋኒዝሞች ናቸው። አራተኛው ኬሚካልስ ሊሆን ይችላል። ኬሚካልስ ደግሞ ኬሚካል ፊውምስ ኢንሄል በምናደርግበት ጊዜ ወይም ደግሞ ኬሚካሎች ወደ ሳምባ በሚገቡበት ጊዜ ሳምባ ኢንፍሌምድ ከሆነ ኒሞኒያ ይባላል ማለት ነው። ኦኬ ኮዙን ካየን በኋላ ኔክስት ምንድነው? ሲምፕተምስ ኦፍ ኒሞኒያ ነው። አራተኛው ሲምፕተምስ ኦፍ ኒሞኒያ ነው። ሶ አንደኛው ሲምፕተምስ ኦፍ ኒሞኒያ አንደኛው ፕሮዳክቲቭ ካፍ ሶ አንደኛው ሲምፕተምስ ኦፍ ኒሞኒያ ምንድነው? የሳምባ ምች ፕሮዳክቲቭ ካፍ ነው ማለት ነው። በሚያስላቸው ጊዜ አክታ ወይም ደግሞ መግል የከላከለ ፈሳሽ ይወጣል ማለት ነው። ሁለተኛው ሲምፕተምስ ኦፍ ኒሞኒያ ሁለተኛው ፊቨር አላቸው። ሶስተኛው ቸስት ፔን ነው፣ የደረት ህመም ይኖራቸዋል። አራተኛው ሾርትነስ ኦፍ ብሪዚንግ ነው፣ ሾርትነስ ኦፍ
ብሬዚንግ ነው። አምስተኛው ፋቲግ and አንዳንድ ጊዜ ስድስተኛው ኮንፊውዥን ይኖራል ማለት ነው። ኮንፊውዥን ሶ ኒሞኒያ ወይም ደግሞ የሳምባ ምች ያለባቸው ሰዎች የሚያሳዩት ምልክት አንደኛው ፕሮዳክቲቭ ካፍ ነው። አክታ ያለው ሳል ይኖራቸዋል ማለት ነው። ሁለተኛው ፊቨር ይኖራል። ሶስተኛ ቸስት ፔን ወይም ደግሞ የደረት ህመም ይኖራቸዋል። አራተኛው ሾርትነስ ኦፍ ብሪዚንግ ለመተንፈስ ይቸገራሉ። ምክንያቱም ሬስፓራቶሪ ሲስተም ነው ወይም ደግሞ ለንግ ነው አፌክትድ የሆነው። አምስተኛው ፋቲግ ድካም ይላቸዋል። ስድስተኛው አንዳንድ ጊዜ በጣም ኦልደር ፔሸንቶች ላይ ኮንፊውዥን ይታያል ማለት ነው። ሶ ሲምፕተም ካየን በኋላ የሚቀጥለው ምንድነው? ዲያግኖሲስ ነው። ኒሞኒያ መኖር አለመኖሩን እንዴት ማወቅ እንችላለን? ሃው ቱ ዲያግኖስ ኒሞኒያ። አምስተኛው ዲያግኖሲስ ኦፍ ኒሞኒያን ዲያግኖስ ለማድረግ ከምንጠቀማቸው መንገዶች አንደኛው ምንድነው? አንደኛው ክሊኒካል ማኒፌስቴሽን ወይም ደግሞ ሳይን ኤንድ ሲምፕተም ነው የምናያቸው። ልክ አሁን ያወራናቸውን በሙሉ ዲያግኖስ እናደርጋለን ወይም ደግሞ ሂስትሪ እንሰበስባለን ማለት ነው። ሁለተኛ የሚሆነው ደግሞ ምንድነው? ፊዚካል ኤግዛሚኔሽን። ፊዚካል ኤግዛሚኔሽን ጊዜ ደግሞ ስቴቶስኮፕ በመጠቀም የለንግን ሳውንድ በምናዳምጥበት ጊዜ የሆነ ክራክል ሳውንድ እናገኛለን። ክራክል ሳውንድ ምንድነው? ኖርማሊ ሳምባ ላይ አየር ነው አይደል መግባት ያለበት፣ ግን ሌላ ፈሳሽ አለ ውስጥ ላይ። ስለዚህ ክራክል ሳውንድ ማለት ምንድነው? ልክ ሰው ሲተኛ የሚያንቆራፋ አይነት ድምፅ እንሰማለን በስቴቶስኮፕ ማለት ነው። ስቴቶስኮፕ አድርገን ለንግ በምናዳምጥበት ጊዜ ልክ ሰው ተኝቶ የሚያንቆራፋ አይነት ድምፅ እንሰማለን ማለት ነው። ያ ክራክል ሳውንድ እንላለን። ያን ኤግዛማይን የምናደርገው በምንድነው? በስቴቶስኮፕ በፊዚካል ኤግዛሚኔሽን ጊዜ ነው ማለት ነው። ስለዚህ ፊዚካል ኤግዛሚኔሽን ጊዜ ክራክል ሳውንድ እናገኛለን ማለት ነው። ሌላኛው ዲያግኖስቲክ ሜተድ ሶስተኛው ኢሜጂንግ ነው። ኤክስሬይ ሊሆን ይችላል፣ ሲቲ ስካን ሊሆን ይችላል። በዋናነት የምንጠቀመው ኤክስሬይ ነው። ስለዚህ ኤክስሬይ ወይም ደግሞ ሲቲ ስካን አዘን ሪዛልቱን በምናይበት ጊዜ ምንድነው የሚያሳየን? ኮንሶሊዴሽን ያሳያል ማለት ነው። ኖርማሊ ሳምባ ላይ አየር ነው መግባት ያለበት አይደለ? ግን ሳምባ ውስጥ ወይም ደግሞ ጀስት ወልና ከሳምባ መካከል ምን ይገኛል? ፍሉይድ አኩሙሌት ሆኖ ታገኙታላችሁ ማለት ነው። ፕሉራል ስፔስ ላይ ፍሉይድ አኩሙሌት ሆኖ በኤክስሬይ ወይም ደግሞ በሲቲ ስካን ማየት ትችላላችሁ ማለት ነው። ያ ኮንሶሊዴሽን ይባላል። ስለዚህ ኢሜጂንግ ስተዲ ላይ ምንድነው የምታገኙት? ኮንሶሊዴሽን ታገኛላችሁ ማለት ነው። በዋናነት ኤክስሬይም ሆነ ሲቲ ስካን የሚሰጡን ሪዛልት ተመሳሳይ ነው። ግን በጣም ዲቴል የሆነ ኢንፎርሜሽን ማወቅ ከፈለግን ሲቲ ስካን ማዘዝ እንችላለን እንጂ ኒሞኒያ በኤክስሬይም ማወቅ እንችላለን ማለት ነው። አራተኛው ዲያግኖስቲክ ሜተድ ላቦራቶሪ ቴስት ነው። እንግዲህ ላቦራቶሪ ቴስት ጊዜ ምን ልናዝ እንችላለን? አንደኛው ስፑተም ልናዝ እንችላለን። ምክንያቱም ኒሞኒያን ኮዝ ያደረገ ኦርጋኒዝም ስፑተም ላይ ስለሚገኝ ስፑተም ካልቸር ማሰራት እንችላለን ማለት ነው። ሌላኛው ደግሞ ላቦራቶሪ ቴስት ላይ ምን ማዘዝ እንችላለን? ብለድ ቴስት ወይም ደግሞ ብለድ ካልቸር ማሰራት እንችላለን ማለት ነው። ብለድ ካልቸር ለምንድን ነው ካለ ኢፍ ሴቨር ከሆነ ወይም ደግሞ ባክቴሪያ ወደ ደም ገብቷል ብለን ኮንሲደር ካደረግን ብለድ ካልቸር ማሰራት እንችላለን ማለት ነው። ሌላኛው ላቦራቶሪ ቴስት ሲቢሲ ነው። እንግዲህ ሲቢሲ በምታሰሩበት ጊዜ ሊውኮሳይቶሲስ ታገኛላችሁ። ሊውኮሳይቶሲስ ምንድነው? ኤሌቬሽን ኦፍ ዋይት ብለድ ሴል። ስለዚህ ሲቢሲ በምታዙበት ጊዜ ሲቢሲ ማለት ኮምፕሌት ብለድ ካውንት ማለት ነው። ኮምፕሌት ብለድ ካውንት በምታዙበት ጊዜ ሊውኮሳይቶሲስ ታገኛላችሁ። ሊውኮሳይቶሲስ ማለት ደግሞ ኤሌቬሽን ኦፍ ዋይት ብለድ ሴል። ምክንያቱም ዋይት ብለድ ሴል ለምን ይጨምራል? ይህን የገባውን ፈንገስ ሊሆን ይችላል፣ ባክቴሪያ ሊሆን ይችላል፣ ቫይረስ ሊሆን ይችላል። ይህን ለመዋጋት ዋይት ብለድ ሴል ካውንት ይጨምራል ማለት ነው። ሶ ዲያግኖሲስ ካየን በኋላ የሚቀጥለው ምንድነው? ትሪትመንት ኦፍ ኒሞኒያ ነው። ሶ ሃው ቱ ትሪት። ሶ ስድስተኛው ትሪትመንት ኦፍ ኒሞኒያ። ትሪትመንት ኦፍ ኒሞኒያ በምናይበት ጊዜ ኮንሲደር ማድረግ ያለብን ነገር ምንድነው? አንደኛው ታይፕስ ኦፍ ኒሞኒያ ማወቅ አለብን። ቫይረስ ነው፣ ባክቴሪያ ነው፣ ፈንጋል ነው የሚለው ነገር ማወቅ አለብን ማለት ነው።
ሁለተኛው ሴቨሪቲ ኦፍ ኒሞኒያ ማወቅ። ሌላኛው ደግሞ ሎካል ሬዚስታንስ ኦፍ አንቲባዮቲክ የተሰጠውን መድኃኒት አንዳንድ ቦታዎች አሁን ለምሳሌ ትሪት ለማድረግ መድኃኒቱን ሬዚስት ያደረጉ ኦርጋኒዝሞች አሉ። ስለዚህ ፔሸንቱ ያለበትን አካባቢና ያ ኦርጋኒዝም በዛ አካባቢ ድረጎችን ወይም ደግሞ ሜዲሲን ሬዚስት አድርጓል ወይ የሚለውን ነገር ኮንሲደር ማድረግ። ሶ ኒሞኒያን ትሪት ለማድረግ እንደ አስፈላጊነቱ ቫይረስ ከሆነ አንቲቫይራል ሜዲኬሽን በመስጠት ፈንጋል ከሆነ ደግሞ አንቲፈንጋል ሜዲኬሽኖችን በመስጠት ኒሞኒያን ትሪት ማድረግ እንችላለን ማለት ነው። አንደኛው አንቲባዮቲክ ቴራፒ ነው። አንቲባዮቲክ ቴራፒ ነው። ሶ አንቲባዮቲክ ቴራፒ ስንል ኢፍ ኒሞኒያ የመጣው በቫይረስ ከሆነ አንቲቫይራል ድረግስ በመስጠት፣ ኒሞኒያ የመጣው በባክቴሪያ ከሆነ አንቲባክቴሪያ ድረግ በመስጠት፣ ኒሞኒያ የመጣው በፈንገስ ከሆነ ደግሞ አንቲፈንጋል በመስጠት ኒሞኒያን ትሪት ማድረግ ማለት ነው። ሁለተኛው ትሪትመንት ሳፖርቲቭ ኬር ነው። ሳፖርቲቭ ኬር ስንል አንደኛው ሃይድሬሽን ሊሆን ይችላል። ሃይድሬሽን አዲኩዌት የሆነ ፍሉይድ በመስጠት ዲሃይድሬሽን እንዳይመጣ መከላከል ማለት ነው። ሁለተኛው ኦክሲጅን ቴራፒ ደግሞ ኢፍ ዘ ፔሸንት ኢዝ ሃይፖክሲያ ከሆነ ወይም ደግሞ የኦክሲጅን ሌቭል ሎው ከሆነ ኦክሲጅን ቴራፒ ያስፈልገዋል ማለት ነው። ሌላኛው ሶስተኛው ብሮንኮ ዳይሌተር ለምሳሌ ፔሸንት ክሮኒክ ለንግ ዲዚዝ ካለበት ብሮንኮ ዳይሌተር ያስፈልገዋል ማለት ነው። ለምሳሌ ክሮኒክ ለንግ ዲዚዝ ምን ሊሆን ይችላል? አስማ ሊሆን ይችላል። ክሮኒክ ኦብስትራክቲቭ ፑልሞናሪ ዲዚዝ ሊሆን ይችላል። እንደዛ አይነቶች ወይም ደግሞ ክሮኒክ ለንግ ዲዚዝ ካለ ብሮንኮ ዳይሌተር ይሰጣል ማለት ነው። ሌላኛው ትሪትመንት ሶስተኛው ትሪትመንት እንግዲህ ሆስፒታላይዜሽን ምንድን ነው? ኢፍ ዘ ፔሸንት ሴቨር ከሆነ ወይም ደግሞ የሳምባ ምቹ በጣም ሴቨር ከሆነና በጣም ትላልቅ ሰዎች ከሆኑ ሆስፒታል ላይ አድሚት ተደርገው ኢንትራቬነስ አንቲባዮቲክ ያስፈልጋቸዋል ማለት ነው። ስለዚህ በጣም ሴቨር ከሆነ ኒሞኒያ ሆስፒታል ላይ አድሚት ተደርገው ትሪት መደረግ አለባቸው ማለት ነው። ኦኬ ትሪትመንት ኦፍ ኒሞኒያ ካየን በኋላ ሰባተኛው ምንድን ነው? ፕሪቬንሽን ኦፍ ኒሞኒያ ነው። ሰባተኛው ፕሪቬንሽን ኦፍ ኒሞኒያ በምናይበት ጊዜ ባይ ዘ ዌይ ስለ ፕሪቬንሽን ማውራት ካልቀረ ፕሪቬንሽን ፕራይመሪ ፕሪቬንሽን፣ ሰከንደሪ ፕሪቬንሽን ኤንድ ቴሪሸሪ ፕሪቬንሽን የሚባሉ አሉ። ፕራይመሪ ፕሪቬንሽን ምንድን ነው? በሽታው ከመከሰቱ በፊት ያን በሽታ መከላከል ማለት ነው። ለምሳሌ ኒሞኒያ ፕራይመሪ ፕሪቬንሽን ምንድን ነው ለኒሞኒያ ከተባለ አንደኛው ቫክሲን ነው። ቫክሲን ምን ሊሆን ይችላል? በዋናነት ብዙውን ጊዜ ኒሞኒያ ወይም ደግሞ የሳምባ ምች የሚያመጣ ባክቴሪያ ስትሬፕቶኮካል ኒሞኒያ ነው። ያን ስትሬፕቶኮካል ኒሞኒያ ደግሞ በኒሞኮካል ቫክሲን መከላከል እንችላለን ማለት ነው። ስለዚህ አሁን ኒሞኮካል ቫክሲን መስጠት ምንድን ነው? ፕራይመሪ ፕሪቬንሽን ነው ማለት ነው። ምክንያቱም በሽታው ከመከሰቱ በፊት ነው ያን በሽታ ፕሪቬንት ያደረግነው። ይህ ቫክሲን ፕራይመሪ ፕሪቬንሽን ነው ማለት ነው። ሌላኛው ደግሞ ቫይራል ኒሞኒያ ለመከላከል ምን ልንሰጥ እንችላለን? ኢንፍሉዌንዛ ቫክሲን ልንሰጥ እንችላለን ማለት ነው። ሶ በኒሞኮካል ቫክሲን ስትሬፕቶኮካል ኒሞኒያ መከላከል እንችላለን። በኢንፍሉዌንዛ ቫክሲን ደግሞ በቫይረስ የሚመጡ ኒሞኒያ መከላከል እንችላለን ማለት ነው። ይሄኛው ፕራይመሪ ፕሪቬንሽን ነው። ሰከንደሪ ፕሪቬንሽን ማለት ደግሞ ኖርማል በሽታው ተከስቷል ወይም ደግሞ አንድ ሰው በበሽታ ተይዟል፣ ግን ያ በሽታ ወደ መጥፎ ነገር ሳይሄድ ለምሳሌ መቆጣጠር ወደ ማንችለው ደረጃ ሳይሄድ ያን በሽታ ትሪት የምናደርግ ከሆነ ይህ ሰከንደሪ ፕሪቬንሽን ነው። ለምሳሌ ለኒሞኒያ ትሪትመንት አዝና አይደለ? ኖርማሊ አንድ ሰው በኒሞኒያ ተይዟል፣ ግን ኒሞኒያን ትሪት ለማድረግ አንቲባዮቲክ አዘዝለት። ይህ አንቲባዮቲክ ማዘዝ ደግሞ ሰከንደሪ ፕሪቬንሽን ነው ማለት ነው። ሶስተኛው ተርሸሪ ፕሪቬንሽን ነው። ይሄ በሌላ ስሙ ምን ይባላል? ሪሃቢሊቴሽን ይባላል። ለምሳሌ አንድ ሰው በኒሞኒያ ተይዟል፣ ኒሞኒያ አንቲባዮቲክ አዘዝለት፣ ግን ይሄ አንቲባዮቲክ ወይም ደግሞ ኒሞኒያ ካልቸር በምናሰራበት ጊዜ ኒሞኒያው በአንቲባዮቲክ ሬዚስት አድርጓል።
የያዘው ባክቴሪያ አንቲባዮቲኮችን በሙሉ ሬዚስት አድርጓቸዋል። የዛኔ የምንሰጠው ሰፖርቲቭ ኬር ምን ይባላል? ቴርሻሪ ኬር። ኖርማሊ በቃ ሰዎች ዲዜብልድ እንዳይሆኑ የምንሰጠው ትሪትመንት ቴርሻሪ ፕሪቬንሽን ይባላል ማለት ነው። ስለዚህ ፕሪቬንሽን፣ ፕራይመሪ ፕሪቬንሽን፣ ሰከንደሪ ፕሪቬንሽን ኤንድ ቴርሻሪ ፕሪቬንሽን ብለን ማከፋፈል እንችላለን ማለት ነው። ኦኬ ፕሪቬንሽን ካየን በኋላ የመጨረሻው ስምንተኛው ምንድነው? ኮምፕሊኬሽንስ ኦፍ ኒሞኒያ። ስምንተኛው ኮምፕሊኬሽን ኦፍ ኒሞኒያ። ስለዚህ ለምሳሌ ኒሞኒያ ያለባቸውን ሰዎች ትሪት ሳናደርግ ብንቀር የሚመጣው ኮምፕሊኬሽን ምን ይመስላችኋል? አንደኛው ባክቴሪሚያ፣ አንደኛው ባክቴሪሚያ። ለምሳሌ ኒሞኒያ ወይም ደግሞ የሳምባ ምች የመጣው በባክቴሪያ ከሆነ ያን ባክቴሪያ በአንቲባዮቲክ ትሪት ካላደረግነው ባክቴሪሚያ ሊመጣ ይችላል። ባክቴሪያ ማለት ባክቴሪያ ወደ ሰርኩላቶሪ ሲስተም ሲገባ ማለት ነው። ባክቴሪያው ወደ ብለድ ገብቷል ማለት ነው። የዛኔ ባክቴሪሚያ ይመጣል። ባይ ዘ ዌይ ባክቴሪያ ወይም ደግሞ ኢንፌክሽን ወደ ሰርኩላቶሪ ሲስተም ገባ ማለት በጣም ከባድ ነው ማለት ነው። ሁለተኛው ሪስፓራቶሪ ፌለር ያመጣል ማለት ነው። ሪስፓራቶሪ ፌለር ማለት ምን ማለት ነው? ሰውየው በራሱ ጊዜ መተንፈስ ስለማይችል ወደ ቬንቲሌተር ማሽን ይገባል ማለት ነው። ምክንያቱም ሳምባ ላይ ችግር ያመጣውን ነገር ትሪት እስካላደረግነ ድረስ ሪስፓራቶሪ ፌለር ይመጣል ማለት ነው። ሶስተኛው ፕሉራል ኢፊውዥን። ፕሉራል ኢፊውዥን ስንል ፕሉራል ስፔስ ላይ ፍሉይድ አኮሙሌት ያደርጋል ማለት ነው። ኖርማሊ ለንግ ወይም ደግሞ ሳምባችን አየር ስናስገባ ኤክስፓንድ ታደርጋለች፣ ስናስወጣ ደግሞ ኮላፕስ ታደርጋለች። ስለዚህ ከለንግ መሃል ወይም ደግሞ ፕሉራል ስፔስ ላይ ፍሉይድ አኮሙሌት አደረገ ማለት እንደፈለገች ኤክስፓንድ ማድረግ አችልም ማለት ነው። ኤክስፓንድ ኤንድ ኮላፕስ ማድረግ አችልም ማለት ነው። ኮላፕስ እንደሆነች ነው የምትኖረው። ስለዚህ ፕሉራል ኢፊውዥን ይመጣል ማለት ነው ትሪት ካላደረግን። ሌላኛው ኮምፕሊኬሽን አራተኛው ለንግ አብሰስ። ለንግ አብሰስ ለንግ ውስጥ ሊሆን ይችላል፣ አራውንድ ለንግም ሊሆን ይችላል። ፐስ ይይዛል ማለት ነው። ኤንድ አምስተኛው ኢንሴፋላይተስ። ኢንሴፋላይተስ ሊሆን ይችላል፣ ሜኒንጃይተስ ሊሆን ይችላል። ምክንያቱም ኖርማሊ ለንግ ውስጥ ያለውን ወይም ደግሞ ለንጓ ኢንፍሌምድ እንድትሆን ያደረገውን ኦርጋኒዝም ትሪት ካላደረግነ ድረስ ይህ ኦርጋኒዝም ወደ ሰርኩላቶሪ ሲስተም መግባቱ አይቀርም። ሰርኩላቶሪ ሲስተም ከገባ በኋላ ደግሞ ወደ ሌሎች ኦርጋኖች ይሄዳል ማለት ነው። ስለዚህ ወደ ብሬን ሂዶ ብሬንን ኢንፍሌምድ ካደረገ ኢንሴፋላይተስ እንላለን። ሌላ ደግሞ ሰርኩላቶሪ ሲስተምን በመጠቀም ወደ ሜኒንጅ ሊሄድ ይችላል። ሜኒንጅ ማለት ስፓይናል ኮርድን ከበር አድርጎ የሚገኝ ቲሹ ማለት ነው። ወደ ሜኒንጅ ሂዶ ሜኒንጅን ኢንፍሌምድ ካደረገ ደግሞ ሜኒንጃይተስ እንላለን። ስለዚህ ኢንሴፋላይተስ ሊሆን ይችላል፣ ሜኒንጃይተስ ሊሆን ይችላል። ኒሞኒያን በአገባቡ ትሪት ካላደረግነ የሚያመጣቸው ኮምፕሊኬሽኖች እነዚህ ናቸው ማለት ነው። የዛሬው ትምህርታችን ይህን ይመስል ነበር። ቪዲዮውን ከወደዳችሁ ላይክ አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ማድረግ ትችላላችሁ። ወደፊት የሚሰራላችሁ ሌክቸር ካለ ደግሞ በኮሜንት ሴክሽን መጠየቅ ትችላላችሁ ማለት ነው። በሰራሁት ቪዲዮ ላይ ኤኒ ኩዌሽን ካላችሁ ደግሞ መጠየቅ ትችላላችሁ ማለት ነው። ለጓደኞቻችሁ እንዲደርስ ደግሞ ሼር አድርጉላቸው። አመሰግናለሁ።